አብርሃም ወይ አስቅመውታል ወይ ኩክ አስጭሰውታል። ድግምቱ በደንብ ሰርቷል። የአንገት ሐብሉን ደግሞ አርጎታል። አብርሃም አንድ የአንገቱ ወፈር ያለው መስቀል ያለው ነው የአንገት ሐብል አድርገውለታል። አብርሃም ምንም ልክ አይደለም። አይኑ ሁሉ እንደዚህ ያደረገ ነው አብርሃም። እግዚአብሔር ሰዎች ግን በህግ መጠየቅ አለባቸው። የሆነ ነገር አድርጎታል አብርሃም። ልክ አይደለም። ምን ልበላት? ምን ላውራ? ምንድነው የምናገረው እኮ ነው እያለ ያለው። የሆነ ምንድነው ለመጀመሪያ ጊዜ አሺሻ ጭሳችሁ ውሃችን የምታክል ወንዝ ለመሻገር በጣም ትልቅ አርጋችሁ ግዙፍ አርጋችሁ የምታዩት ነገር አለ። እንደዛ ማለት ነው አብርሃም የገባው ትንሽ ሆና ትልቅ ግዙፍ የሆነ ባህር ውስጥ ነው ከቶ ያወጡት። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሁላችሁም በቃ ቤተሰብ ሁኑ። ላይክ በደንብ ይሄ ቪዲዮ በደንብ ላይክ ያስፈልጋል ቤተሰብ። በጣም የሚገርማችሁ ነገር አብርሃምን እኔ ዛሬ አልሰድበውም፣ አልናገረውም። የሚሰደብም ሰው አይደለም። እርግጠኛ ነኝ ሰው በአንድ ቀን ውስጥ አይለወጥም። በአንድ ቀን ውስጥ አብርሃም በአንድ ቀን በቀደምት አብረው ፕራንክ ሰርተው አብረው የነበሩ ልጆች በአንድ ሌሊት ማለት ነው አብርሃምን በእንደዘነ መልኩ ለውጦ መምጣት ኔቨር ልክ አይደለም። አብርሃም ላይ ልክ ያለው ነገር ብዙ ነገር አይቻለሁ። እኔ ይሄው ቅድም እኮ የነገርኳችሁ ነገር አለ። ልጅቷ በጥንቁልና ነው ሄደችው በደንብ አርጋ። እርግጠኛ ነኝ አብርሃም እውነት እያወቀ አይመለስም። እውነት እያወቀ አይመለስም። በአንድ ሌሊት ላይ መመለስ ብላለች እኮ ፎክራለች እኮ በቀደም እኮ ፎክራለች እኮ ታያላችሁ ብላለች። ምን እንደማደርግ ብላለች እኮ ሰሞኑ ስትፎክር ነበረ ምን እንደሚያደርጉ ገብቷችኋል። ምን አይነት ስራ መሰሎ ይሰራችሁ? ባለፈው ጊዜ እንትና ማነው ስሙ ኤፍሬም ወደ ማናት ስሟ ሄደ ወደ ስሟ ወደ ሄርሚ ሄደ። ካስታወሳችሁ የዛኔ ወደ ሄርሚ ሄደ አይደለ? እሱ ደግሞ ወደ ሩታ ሄደ። ልክ ይህን ሴራ ነው በድጋሚ ጠንስሰው የሰሩት ማለት ነው።